በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን። እንግዲህ እግዚአብሔር አምላካችን በቸርነቱ ጠብቆ ይህንን በዓል እንድናከብር ረድቶናል። መዋዕለ ጾሙንም በሰላም እንድንፈጽም ረድቶናል። አሁንም ቀሪዋን ሰዓት ደግሞ እንዲባርክልን የእርሱ ቅዱስ ፈቃድ ይሁንልን። በዓሉን የበረከት የረድኤት በዓል ያደርግልን። በእውነቱ በደብራችን በደብረ ሰላም ደስ በሚል ሁኔታ ጠዋት በኪዳን ማታ በስርክ ጸሎት እንዲሁም ደግሞ ቅዳሴ በሚኖሩባቸው ጊዜያት ደግሞ በተለይ ዓርብ፣ ቅዳሜ ሁሉ ጊዜም ቅዳሴ እየተቀደሰ በዓላትንም ደግሞ እየጠበቅን እየቀደስን ነው እያመሰገንን ያሳለፍነው። እግዚአብሔር የተመሰገነ ይሁን። ከዚህም በኋላ ደግሞ ለእናንተም እንደው መልእክት ማስተላለፍ የምፈልገው በበዓለ ሃምሳው ከቤተክርስቲያን እንዳንርቅ ያስፈልጋል። ያለንበት ቦታ ሆነን ይህንን የእግዚአብሔርን ቃል የምንሰማ የእንኳን አደረሳችሁ መልእክት የምንሰማ በዓለ ሃምሳው ላይ ብዙ እንሰንፋለን። በማህበራዊ ኑሮ በተለያዩ ነገሮች ደግሞ ወደዛ እንዋጣለን እና በጾሙ የነበረንን ሕይወት በበዓለ ሃምሳውም እንደዛው ቀጥለን ስለ ትንሣኤው ስለ ክርስቶስ ትንሣኤ እያነሳን እኛም ደግሞ ሞተን በስብሰን እንደማንቀር ትንሣኤ ሙታን እንዳለ እያሰብን እንድንኖር ያስፈልጋል ማለት ነው። አሁንም በዓሉን በየቤታችሁ ሆናችሁ የምታከብሩ መልካም በዓሉ እንዲሆንላችሁ እመኛለሁ። እግዚአብሔር ሁላችንንም ይባርከን። መልካም በዓል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት እንዲሁም የደብራችን ምዕመናንና በመላው ዓለም የምትገኙ የተዋሕዶ ልጆች ሕዝበ ክርስቲያን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን የሰላም፣ የጤና፣ የበረከት፣ የድህነት በዓል የአንድነት በዓል ያደርግልን። የተወደዳችሁ ሕዝበ ክርስቲያን ይህን በዓል ስናስብ ይህን በዓል ስናከብር መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች የከፈለውን መስዋዕትነት ከማሰብ ጋር መሆን አለበት ብዬ አምናለሁኝ። ይኸውም እሱ በዕለተ ዓርብ በመልተ መስቀል ላይ ተሰቅሎ ለእኛ ሲል መከራ ተቀብሎ መስዋዕት የሆነው የሰው ልጆች ሰላምን፣ ነፃነትን እንዲያገኙ ነው። እኛም የክሱ ተከታዮች የሆን ሕዝበ ክርስቲያን ሁሉ ሰላምን በእያንዳንዳችን ልቦና ውስጥ መያዝ ያስፈልጋል። ፍቅርንም አንድነትንም መያዝ ያስፈልጋል። ያለዛ ክርስትና ብቻ ስም ብቻ እንዳይሆንብን የእሱ ልጆች ከሆን እሱ የፈጸመውን እሱ የሰራውን ስራ መስራት ይጠበቅብናልና ከበዓሉ ጋር ይህንን ማሳሰብ እወዳለሁኝ። ለሁላችንም ሰላሙን፣ ፍቅሩን፣ አንድነቱን ያድለን። ይህ በዓል ይህ ትንሣኤ ለሀገራችን ለኢትዮጵያም የትንሣኤ በዓል እንዲሆንልን እመኛለሁ። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። በትንሣኤው ምክንያት ትንሣኤ ልቦና የምናገኝበት ከቂም ከበቀልና ከጥላቻ ርቀን የጽድቁን መንገድ የምናስብበት የበረከት የረድኤት በዓል ያደርግላችሁ። ለደብራችን ለደብረ ሰላም ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ካህናት፣ ዲያቆናት፣ ምዕመናን ሁላችሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። በዓሉ የሰላም፣ የፍቅር፣ የአንድነት፣ የበረከት፣ የረድኤት፣ የጤንነት ድሆችን የምናስብበት በቅን መንገድ የምንመራበት በዓል ያደርግልን። ሰላም እግዚአብሔር ከእናንተ ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ
ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላም አደረሳችሁ። ክርስቶስ በታላቅ ኃይልና ሥልጣን ተነሳ፣ ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከዛሬ ጀምሮ ደስታና ሰላም ሆነ። በዚህ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን በፍቅረ ኅብረት ሰንበት ትምህርት ቤት አማካኝነት ይህንን ቃለ መጠይቅ ስላደረጋችሁልኝ በቅድሚያ አመሰግናለሁ። እንግዲህ ያው የትንሣኤ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ አበይት በዓላት አንዱና ቀዳሚው ፊተኛው የበዓላት በኩር የበዓላት ጉልላት ከሆኑት አንዱ ይህ ትንሣኤ ነው። ትንሣኤ ያው ከመጾሙ ከመከበሩ በፊት 55 ቀን ደጅ ምንጠናለት መከበር ከጀመረበት ቀን ደግሞ አንስቶ ለ50 ቀን ያህል የሚከበር ብቸኛ በዓል ነው። ሌሎቹ በዓላት እንደሚታወቀው ልደትም፣ ጥምቀትም ሌሎቹም በዓላት አንዳንድ ቀን ነው የሚከበሩት። ትንሣኤ ግን የበዓሉ ታላቅነትን ለማመልከት 50 ቀን ነው የሚከበረው። እንግዲህ ይህ የሆነበት ምክንያት የነፃነታችን እና የድኅነታችን መሰረት የተፈጸመበት የተጠናቀቀበት ጌታችን አምላካችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበትን ሕገ ተሰብኦን የፈጸመበት አምላካዊ የማዳን ሥራውን ያጠናቀቀበት ግብረ ዘወሀብከኒ ፈጸምኩ አባት ሆይ ልሰራው የሰጠኸኝን ሥራ ፈጽሜ በምድር ላይ አከበርኩ ብሎ ራሱ እንደተናገረው በእውነት ውረድ ተወለድ ሙት ተሰቀል ብሎ የባህሪ አባቱ ልኮት ነበርና ስለዚህ የተላኩበትን ፈጽሜያለሁ ፈጽሜም አከበርኩህ ብሎ ተናግሯልና ስራውን የፈጸመበት ቀን ስለሆነ ትንሣኤ የድል ቀን የነፃነት ቀን ተብላ ትጠራለች። ስለዚህ በዓላት ሁሉ የሚከበሩት ለትንሣኤ መገስገሻ ዋዜማ ናቸው። ልደት ብንል ለትንሣኤ መገስገሻ ነው። ጥምቀት ብንል የሚወስደን ወደ ትንሣኤ ነው። ሁሉም በዓላት መርተው የሚያደርሱን የት ነው? ትንሣኤ ላይ ነው። በዓላት ሙሉ ተጠቅልለው የት ላይ እናገኛቸዋለን? ትንሣኤ ላይ የምናገኛቸው። ምክንያቱም የተወለደው ተሰቅሎ ሞቶ በሞቱ ሞታችን ሊገልልን በትንሣኤው ትንሣኤያችን ሊያበስርልን ነው። ቢጠመቅ ተጠምቆ ተሰቅሎ ሞቶ ሞታችን ሊገልልን ትንሣኤያችን ሊያበስርልን ነው። ከዛም በኋላ ያሉት በዓላትም ቢሆን የትንሣኤው ምስክር የትንሣኤ ማጀቢያ ናቸው እና ትንሣኤ የበዓላት ሁሉ ማዕከሉ መሰረቱ ውሃ ልኩ ጉልላቱ ነው። ስለዚህ ትልቅ በዓል ነው ትንሣኤ። የክርስትናችንም መዳረሻ ግቡ ትንሣኤ ነው። ምክንያቱም ቅዱስ ጳውሎስ ክርስቶስ ካልተነሳ ሃይማኖታችን ከንቱ ነዋ ብሎ ተናግሯል። በተለይ ለቆሮንቶስ ምዕመናን በጻፈላቸው መልእክቱ በአንደኛ ቆሮንቶስ ምዕራፍ 15 ላይ ትንሣኤ ሙታን የለም ብለው ለሚሟገቱ ለሚከራከሩ ሰዎች እናንተ የዘራችሁ ስንዴ ፈርሳ በስብሳ እንደገና አካል ገዝታ 160-30 ፍሬ እንደምታፈራ ሁሉ የሰው ልጅም ይፈርሳል፣ ይበሰብሳል። በኋላ ግን አካል ገዝቶ እንደገና በአዲስ አካል በቋሚ አካል በነባቢ ቃል ይነሳል እያለ በምሳሌ እያስረዳ ለዚህ ሁሉ ደግሞ አብነቱ መሰረቱ አርአያው ክርስቶስ ነው። ክርስቶስ ላንቀላፉት ሁሉ በኩር ሆኖ ተነስቷል። ክርስቶስ ከሙታን መካከል ካልተነሳማ እኔ እዚህ ግሪክ ሀገር ድረስ መጥቼ መንከራተቴ
ከአውሬ ጋር መታገሌ ምን ይጠቅመኛል? ይሄ ሁሉ መከራ ማየው፣ በተገኘሁበት እንደ ውሻ የምደበደበው፣ እንደሚታረድ በግ የተቆጠርኩት፣ ዓለም እንደ ቆሻሻ ጠርጎ የሚጥለኝ ትንሣኤ አለ ብዬ አይደለም ወይ? ስለዚህ ትንሣኤ የክርስቲያኖች ምንዳቸው፣ ደሞዛቸው፣ ክፍያቸው ቢኖር ትንሣኤ ነው እና አባቶቻችን ከዘመድ ከወገን ተለይተው ጤዛ ልሰው ድንገትን ተርሰው ጸባ አጋንንቱን ግርማ ሌሊቱን ታግሰው በጾም በጸሎት ተጠምደው በየዱሩ በየፍርኩታው በየሸለቆው የበግ ሌጦ የፍየል ሌጦ ለብሰው መንከራተታቸው ለትንሣኤ ነው። ፍትወታ ማነው ሰማዕታት ፍትወታት እኩያት ኃጣውን ታግሰው መከራ መቀበላቸው በአላውያን ነገሥታት ፊት ቆመው መከራ የተቀበሉት እግራቸውን ለጠጠር ደረታቸውን ለጦር አንገታቸውን ለስለት ሰውነታቸውን ለእሳት አሳልፈው መስጠታቸው ለትንሣኤ ሲባል ነው። አባቶቻችን ጳጳሳት ቡራኬ ሰጥተው ትምህርት ሰጥተው ምዕዳን ሰጥተው ሰልሰው ቀድሰው የሚውሉት ካህናት አባቶቻችን መሸለ ቁርባን ጠባለ ኪዳን ማለታቸው ምእመናኑ አስራት በኩራቱን ቀዳማያቱን ማውጣታቸው እንደዚሁ መጾማቸው መጸለያቸው በቤተ ክርስቲያን ተገኝተው ዘወትር እየወደቁ እየተነሱ ፈጣሪያቸውን መማጸናቸው ይሄ ሁሉ ትንሣኤ ሲባል ለትንሣኤ ሲባል ነው። ትንሣኤ አለ ብለን ነው እንጂ በእውነት እንደ አሕዛብ ወይም እንደ ሰዱቃውያን የሰው ልጅ ፈርሶ በስብሶ እንዲሁ በከንቱ ይቀራል፣ እንደ ጉምሽንት ተኖ ይቀራል ብለው እንደሚያምኑትማ ቢሆን ኖሮ ይሄ ሁሉ ተጋድሎ፣ ይሄ ሁሉ ትሩፋት፣ ይሄ ሁሉ መውደቅ መነሳት፣ ይሄ ሁሉ ስደት እንክርት አይኖርም ነበረ። ይሄ ሁሉ መከራ የምንቀበለው ለትንሣኤ ሲባል ነው እና አምላካችን ይህን ትንሣኤ ደግሞ የሰጠን እሱ ነው። በትንሣኤው ትንሣኤያችንን አብስሮልናል። ቀደም ሲል በልደቱ ልደታችን እንደባረከልን፣ በጥምቀቱ ጥምቀታችንን እንደባረከልን፣ በመከራው መከራችንን እንዳስወገደልን፣ በሞቱ ሞታችን እንደገደለልን፣ በውርደቱ ውርደታችን እንዳስወገደልን፣ በትንሣኤው ደግሞ ትንሣኤያችንን አረጋግጦልናል። እኛም እንግዲህ የጊዜ ጉዳይ እንጂ አምላካችን መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉ በስልጣኑ በታተመች መቃብር ሞትን ድል አድርጎ እንደተነሳ እኛም በትንሣኤ ዘጉባኤ እሱን አራያ አብነት አድርገን የእሱን አሰረ ፍኖት ተከትለን እንደ መምህራችን እንደ ፈጣሪያችን እንደ አባታችን እንደ ኢየሱስ ክርስቶስ ሞትን ድል አድርገን ተነስተን በክብር እንነሳለን እና ትንሣኤ የክርስትናችን ዋና የመጨረሻ ግባችን መዳረሻችን ቢኖር ትንሣኤ ነው እና ለዚህ ነው ትንሣኤ ከሌሎቹ በዓላት በተለየ መልኩ 50 ቀን የሚከበርበት ምክንያት ዕለቲቱም ከዕለታቱ በዓሏም ከበዓላት ሁሉ የተለየች የከበረች ናት ማለት ነው። ዛቲ ዕለትን ተገብረ እግዚአብሔር ንዑ ንትፈሳው ንተሐሰይ ባቲ፣ ይህች ዕለት እግዚአብሔር ያዘጋጃት ዕለት ናት፣ ኑ በሷ ደስ ይበለን ሐሴት የምናድርግ ብሎ ነቢዩ ዳዊት የተናገረው ይሄ ትንቢት የተነገረው ለትንሣኤ ነው። ይህች ዕለት የተባለችው ዕለተ ሪት፣ ዕለተ ከብካብ፣ ዕለተ ፍስሐ የተባለችው ትንሣኤ ናት። ትንሣኤ አሮጌው የታደሰባት፣ እስረኞች የተፈቱባት፣ ባሮች ነፃ የወጡባት፣ ዲያብሎስና ሰራዊቱ የታሰሩባት፣ አዳምና ልጆቹ ነፃ የወጡባት ዕለት ስለሆነች ትንሣኤ ከበዓላት ሁሉ የምትበልጥ ገናና በዓል ናትና ስለዚህ ትንሣኤን ስናከብር አስቀድሞ 55 ቀን ደጅ ጸንተን ጾመን ጸልየን አምላካችንን ስንማጸን ሰንብተን ነው። እንዲሁ እንደሌላው የሚከበር አይደለም ነው። እና እንግዲህ አምላካችን ያው ወተንሥአ እግዚአብሔር ከመዘንቃ ህምነዋም ወከመሃያል ወህዳገ ወይን፣ እግዚአብሔር ከእንቅልፉ እንደሚነቃ ሰው ተነሳ፣ የወይን ስካሩም እንደተወው ሰውም ተነሳ ብሎ ነቢዩ ዳዊት መዝሙር 77 ላይ እንደተናገረው 5500 ዘመን ሙሉ ሞት በእግሩ እርግጥ በእጁ ጭብጥ አድርጎ ሲገዛን
ስጋን በመቃብር አፍርሶ አበስብሶ ነፍስን በሲኦል ተቆራኝቶ ሲያሰቃየን ሲኖር ቅዱስ ጳውሎስ እንደተናገረው ሞት ከአዳም እስከ ክርስቶስ ያለውን ገዛቸው ብሎ እንደተናገረው በብሉይ ኪዳን ሞት ገዢ ተብሎ ይጠራ ነበረ። አምላካችን ከተሰቀለ ወዲህ ሞታችንን በሞቱ ከገደለልን ወዲህ ግን በሐዲስ ኪዳን የሞት ግብሩም ክብሩም ስሙም ተቀይሮልናል። አሁን በሐዲስ ኪዳን የሚፈራ ሞት የለብንም። እኛ ክርስቲያኖች በተለይ በክርስቶስን ምናምን በክርስቶስ ስም የተጠራን ክርስቶስን ብለን የምንኖር ክርስቲያኖች ልጅነት ያገኘን የዳንን በመስቀሉ የተቤዠን የተዋጀን እኛ ክርስቲያኖች የሚያስፈራ ሞት የለብንም። ቅዱስ ያሬድም ኢትፍርህዎ ለሞት ፍርህዋ ለኃጢአት፣ ሞትን አትፍሩት ኃጢአትን ግን ፍሯት ብሎ እንደተናገረው አሁን በሐዲስ ኪዳን ሞት ለወዲያኛው ዓለም መጀመሪያ ለዚህኛው ዓለም መጨረሻ ተደርጎ ነው የሚታሰበው። ይህንን ዓለም ለመቀላቀል ከእናት ማህፀን መገላገል የግድ እንደሆነ ሁሉ ያኛውን ዓለም ደግሞ ለመቀላቀል የግድ መሞት ያስፈልጋል። ሳይሞቱ ያኛውን ዓለም መቀላቀል አይቻልም። ስለዚህ በሐዲስ ኪዳን ሞት ምን ሆኗል ማለት ነው? መሸጋገሪያ ሆኗል። እግዚአብሔርን የምናይበት ወደ እግዚአብሔር የምንሄድበት ድልድይ ነው የሚባለው እንጂ ገዥነቱ አለቅነቱ ተወግዶልናል ማለት ነው። እና ለዚህ ነው እነ ቅዱስ ጳውሎስ ልሄድ ከአምላኬ ጋር ልኖር እናፍቃለሁ እያለ የሚናገረው። በሐዲስ ኪዳን ሞት መሄድ ማለት ነው። ስለዚህ በዚህ ዓለም በእግዚአብሔር አምነው ሃይማኖታቸውን አጽንተው ምግባራቸውን አቅንተው ለንስሐ የሚገባ ፍሬ አፍርተው የብርሃን ሥራ ሰርተው አስራት በኩራቱን ቀዳማያቱን እያወጡ መሸለቁሯን ጠባለ ኪዳን እያሉ ለእግዚአብሔር ክብር እየዘመሩ ለአምልኮቱ እየተንበረከኩ ለስሙ እየመሰከሩ በሰውም ሆነ በእግዚአብሔር ዘንድ ነውር ነቀፋ የሌለባት ሕሊናን ገንዘብ አድርገው የኖሩ ክርስቲያኖች በሚሞቱበት ጊዜ ለነሱ ሞቶ ሙሰ ሕይወቶ ሙእቱ፣ ሞታቸው ሕይወታቸው ነው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሞት በእግዚአብሔር ፊት የከበረ ነው ብሎ እንደተናገረው ሞታችን የክብር አድርጎልናል፣ ወደ እግዚአብሔር መሄጃ ሆኖልናል። ስለዚህ ሞት ለዚያኛው ዓለም እንደ ልደት ነው የሚቆጠረው። ልደት አሁን በዛኛው በብርሃናማው ዓለም ለመኖር አንድ ሰው በሞት መወለድ አለበት ማለት ነው። የዚህን ዓለም ለማየት ከእናት ማህፀን መወለድ የግድ እንደሆነ ሁሉ ያኛውን ዓለም ደግሞ ለማየት ለመውረስ የግድ መሞት እንደ ልደት ይቆጠራል ማለት ነው። ይህን ሁሉ ያደረገልን አምላካችን በምኑ ነው ያለ እንደሆነ በትንሣኤው ነው። እና አምላካችን በትንሣኤው ሞታችንን ወደ ሕይወት ቀይሮልናል፣ ወደ ክብር ቀይሮልናል ማለት ነው። አሁን ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት ወዴት አለ? ብለን በሞት ላይ እንድንፎክር እንድንዘምር ስላደረገን ከዚህ የተነሳ የጌታችንን ትንሣኤ ለ50 ቀን እናከብራለን ማለት ነው። ሌላው እንግዲህ ወደ ክርስቶስ ትንሣኤ ከመሄዴ በፊት 50 ቀን በዚህ በ50ው ቀን ንስሐ አይሰጥም፣ ድካም ያለበት ነገር አይሰጥም፣ ስግደትም ቀኖናም አይሰጥም። ይህ የሆነበት ስለ ሁለት ምክንያት ነው። አንደኛ ቅድም ለመግለጽ እንደሞከርኩት በዓሉ እንደ አንድ ቀን ስለሚከበር ነው። አሁን ከነገው ዕለት እስከ በዓለ ጰራቅሊጦስ 50ው ቀን እንደ አንድ ቀን ነው የሚቆጠረው። እንደ አንድ ቀን ነው። ከ50ው ቀን ሁልጊዜ እሁድ ነው ማለት ነው። ሁልጊዜ ፋሲካ ነው ማለት ነው 50ው ቀን ጠቅላላ። ስለዚህ በበዓል ቀን በደስታ ቀን ደግሞ ስግደትም የለም ከዝማሬ ከምስጋና በስተቀር ሌላ ስግደት፣ ቀኖና፣ ጾም የሚባል ነገር የለም። ለምን? የበዓል ቀን ስለሆነ እና ይሄ ነው አንዱ። ሁለተኛው በዓለ 50 ወይም 50ው ቀን የመንግሥተ ሰማያት ኑሮ ናሙና ናት፣ ማሳያ ናት። በመንግሥተ ሰማያት ድካም የለም፣
በመንግሥተ ሰማያት ውጣ ውረድ የለም፣ በመንግሥተ ሰማያት ጾም የለም፣ በመንግሥተ ሰማያት መውደቅ መነሳት የሚባል ነገር የለም ለማለት በዓለ ትንሣኤን በዓለ ሀምሳን አባቶቻችን የመንግሥተ ሰማያት የኑሮ ጣዕም ማሳያ ናት። ስለዚህ የመንግሥተ ሰማያት ኑሮ ምን ይመስላል? መቼስ ያችን ገብቶ ያያት የለም። ሁልጊዜ እንደምንናገረው በሰው ዓይን ያልታየች፣ በሰው ጆሮ ያልተሰማች፣ በሰው ልብ ያልታሰበች አስቀድሞ ለወዳጆቹ ዓለም ሳይፈጠር ያዘጋጃት ናት ብለን እንናገራለን። ነገር ግን ተላ ደስታዋን በጥቂቱም ቢሆን ለመወከልና ለማሳየት እንደው በምሳሌ ለማሳየት አባቶቻችን በዓለ ሀምሳ የመንግሥተ ሰማያት የኑሮ ሁኔታ የኑሮ ጣዕም ማሳያ ናት ይላሉ። ስለዚህ በበዓለ ሀምሳ ድካም እንደሌለ በመንግሥተ ሰማያትም ድካም የለም፣ በበዓለ ሀምሳ ጾም እንደሌለ ሁሉ በመንግሥተ ሰማያትም ጾም የለም ለማለት ለዚያች በመንግሥተ ሰማያት የምንኖረውን ኑሮ ለማሳየት በዚህ በበዓለ ሀምሳ ይመሰላል ይወከላል ማለት ነው። ከዚህ የተነሳ ነው እና አምላካችን እንግዲህ ያው ቅድም እንደገለጽኩት ሞቱን እንቅልፍ አድርጎታል። ነቢዩ ዳዊት እንደተናገረው እግዚአብሔር ሰው ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካሩም እንደተወው ሰው ይላል እና አምላካችን ሰው ከእንቅልፉ እንደሚነቃ አለ። እንቅልፍ የሰው የተፈጥሮ ጸጋው ነው። በተፈጥሮ የቸረው ነው። በተፈጥሮ ያገኘው ነው። እንቅልፍ ሰብአዊ ባህሪ መገለጫ ነው። የሰው መታወቂያ ነው። አለመሞት አይቻልም። አለማንቀላፋት አይቻልም። አለማንቀላፋት እንደማይቻል ሁሉ አለመሞትም አይቻልም። እንቅልፍና ሞት የሚያመሳስላቸው አንዱ ይሄ ነው። እንቅልፍ ተፈጥሯዊ እንደሆነ ሁሉ ሞትም ተፈጥሯዊ ግዳጅ ነው። ማንም ይሞታል። ሰው እንደመሆናችን እናንቀላፋለን፣ ሰው እንደመሆናችን እንሞታለን። እንቅልፍ የሞት ታናሽ ወንድም ይባላል። በእንቅልፍ ውስጥ ያለን ሰዎች የሆነውን ነገር ማስታወስ አንችልም። የተደረገውን ነገር ማስታወስ አንችልም። ልክ እንደዚሁ ስንሞትም ነፍሳችን ከስጋችን ሲለይ ስጋችን ምንም እንደሆነ የሚያውቀው ነገር የለም። ምንም የት ቦታ ይቅበሩት፣ ማን ይገንዘው፣ ማን ያልቅስለት የሚያውቀው ነገር የለም። ነፍሳችን ወደ ፈጠራት ወደ ሰማይ ትወጣለች፣ ታርጋለች፣ ወደ ሰጣት ይላል ቅዱስ መፍቀሬ ጥበብ ሶሎሞን። አፈር ወደ አፈር ሳይመለስ ነፍስ ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ እንዳለው ነፍስ ወደ ፈጣሪዋ ትመለሳለች። ስጋ በዚህ ምድር ይቀራል። ግን ስጋ ነፍስ ከተለየች የሚያውቀው ነገር የለም ነው እና በእንቅልፍ ውስጥ ያለ ሰው የሚደረገውን ነገር ሁሉ ማወቅ እንደማይችል ሁሉ የሞተ ሰውም ምን የሚደረገው ማወቅ አይችልም ነው። ይህን ማለት ስጋን ማለት ነው። ስለዚህ ይህንን እንግዲህ የክርስቶስ ሞቱ እንቅልፍ ያሰኘው አንደኛ ሰው የሚተኛው በፈቃዱ ነው። ሰው የሚተኛው በፈቃዱ ነው። ወዶ ፈቅዶ ነው የሚተኛው። አምላካችንም ልክ እንደዚሁ ወዶ ፈቅዶ ነው የሞተው። ከኛ ሞት የሚለየው አንዱ ነው። እኛ የተፈጥሮ ግዳጅ ወድቆብን ነው። ምክንያቱም ቅድም እንዳልኩት አለመሞት አይቻልም። አምላካችን ግን አለመሞት ይችላል። ምክንያቱም የማይሞተው ሞተ ነው የምንለው። አለመሞት ይችላል። ነገር ግን በፈቃዱ የእኛን ሞት ወስዶልን የእሱን ሕይወት ለመስጠት የእኛን ሞት ወስዶልናልና ስለኛ ብሎ በፈቃዱ ሞተ ነው። በፈቃዱ ሞተ። ሰው በፈቃዱ እንደሚተኛ ሁሉ በፈቃዱ ሞተ። በፈቃዱ ያንቀላፋ ሰው በፈቃዱ እንደሚነሳ
አምላካችን በፈቃዱ ቢሞትም በፈቃዱ ተነስቷል። ወተንሳቁ በስልጣነ ባህቲቴ በብቻዬ በስልጣኔ ተነሳው ንስትወ ለዝንቱ ቤተ መቅደስ ወበሰሉ ስለት አነስኦ ይህንን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አነሳዋለሁ ብሎ ነበር። እንደውም አይሁድ ስለ ቤተ መቅደስ መስሏቸው 46 ዓመት የፈጀ ቤተ መቅደስ እንዴት ነው እሱ በአንድ ቀን በሶስት ቀን የሚሰራው ብለው 46 ዓመት የስንት ትውልድ ላብ የፈሰሰበትን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አስነሳዋለሁ እሰራዋለሁ ብሎ ህዝባችን እያሳመጸብን ነው ብለው አንድም ለሞት የከሰሱበት እንዲሞት የፈረዱበት አንዱ ክሱ ይሄ ነው። አምላካችን ግን መቅደስ ያለው ሰውነቱን ነው። መቅደስ ሰውነቴን ግደሉት፣ ስቀሉት፣ እኔ ግን በሶስተኛው ቀን አነሳዋለሁ ሲላቸው ነበረ። ሚስጥሩንም ስላልተረዱ እነሱ በቁሙ ስለ ቤተ መቅደስ መስሏቸው ይሄን በዚህ ቂም ይዘውበት ይሄን እንደ ክስ መስርተውበት በዚህ ሰቅለውታል። እና አምላካችን እንደተናገረው ወደ ኢየሩሳሌም እወጣለሁ፣ ይይዙኛል፣ ይሰቅሉኛል፣ ለካህናትና ለአለቆች ታልፌ እሰጣለሁ እና በሶስተኛው ቀን እነሳለሁ ብሏቸው ነበርና ያው እንደተናገረው መላእክትም ለሴቶቹ ሲያበስሩ ይሄንን ነው። እናንተ የሞተውን ኢየሱስን የተሰቀለውን ኢየሱስን እንደምትሹ አውቃለሁ፣ እንደተናገረው ተነስቷል እንጂ በዚህ የለም፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ እያሉ ነበር ያበስሯቸው የነበረው። ስለዚህ ቅዱሳን መላእክትም የምስራቹን የሰበኩበት ቃል ይሄኑ ነው። እንደተናገረው ተነስቷል እንጂ በዚህ የለም ነበር ያሉት። አዎ እንደተናገረው ተነስቷል። የተነሳው በፈቃዱ ነው። የማንም እርዳታ አልፈለገም። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉ በስልጣኑ ተነስቷል ማለት ነው። ሲነሳም ቢሆን መቃብሩ እንደተዘጋ ነው የተነሳው። በኋላ የመቃብሩ ድንጋይ ላይ ያንከባለሉት ቅዱሳን መላእክት ናቸው። ሽቱ ለመዘገብ ለመጡ ሴቶች ተነስቷል በዚህ የለም ብለው መላእክት በቃል ብቻ ቢናገሩ ልባቸው አያርፍምና ልባቸው ርፍ እንዲል መነሳቱን ይበልጥ እንዲያውቁ እንዲያረጋግጡ ብሎ በሉ ይኸው ከፈለጋችሁ ላሳያችሁ፣ ይኸው መቃብሩ ባዶ ነው ለማለት ልክኛ በሰውኛ እና ካላመንክ ላሳይህ እንደምንለው ቅዱሳን መላእክትም እንዲያምኑ ለሴቶቹ መቃብሩ ባዶ መሆኑን እንዲያውቁ የመቃብሩ ድንጋይ አንከባለው መቃብሩ ባዶ መሆኑን ለማሳየት ይህን አደረጉ እንጂ አምላካችን የተነሳው በተለሰነ መቃብር ነው። መቃብሩ እንደተገጠመ ነው የተነሳው። ስለዚህ ይሄ የሚያሳየው ረቂቅ መለኮት የተዋሃደ ሰውነት እንዳለው ለማጠየቅ ነው እና ሲወለድም እንደዚሁ ነው። ሲወለድ በሕቱም ድንግልና ተጸንሶ በሕቱም ድንግልና ነው የተወለደው። የእመቤታችን ማኅተመ ድንግልናዋን ሳይፈታ ማኅተመ ድንግልናዋን ሳይለውጥ በሕቱም ድንግል በሕትምት ድንግል ነው የተወለደው። ሲነሳም በሕትምት መቃብር ነው። የመቃብሩ ድንጋይ ሳይነሳ በተዘጋ መቃብር ነው። እንደገናም ደግሞ በሐዋርያት እሱን ያገኘ መከራ ያገኘና ብለው በተዘጋ ቤት ውስጥ ኩርምት ጭብጥ ብለው አዝነው ሳሉ አምላካችን በተዘጋ ቤት ውስጥ ገብቶ ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን፣ አስታረኳችሁ፣ መስቀል ቀረላችሁ፣ መከራ ቀረላችሁ፣ ደስ ይበላችሁ ብሎ የምስራቹን የሰበከላቸው በተዘጋ ቤት ውስጥ ነው። ስለዚህ አምላካችን ትንሣኤው ልዩ ነው የምንለው አንደኛ የሞተው በፈቃዱ እንደሆነ ሁሉ የተነሳው በፈቃዱ ነው። ሁለተኛ ሲነሳ በተዘጋ መቃብር ውስጥ ነው። ማንም
የመቃብሩን ድንጋይ ያነሳለትም የለም፣ መግነዝም የፈታለት የለም። እንደዚሁ ደግሞ የተነሳው በአዲስ ሥጋ ነው። በአዲስ ሥጋ ማለት ምንድን ነው? በማይፈርስ በማይበሰብስ ዳግም ሞት በማይስማማው ማለት ነው፣ በማይደክም ባህሪ ነው የተነሳው። ያ አይሁድ የቆራረሱት፣ አይሁድ ያጠወለጉት፣ አይሁድ የደበደቡት ሰውነት ታድሶ ብርሃን ለብሶ ብርሃን ተጎናጽፎ ነው የተነሳው። ስለዚህ በአዲስ ሥጋ ነው የተነሳው ማለት ያ የነበረው አካላዊ ገጽታው ተቀይሮ ወጣ ማለት ሳይሆን በፊት የነበረው ባህሪ ያ ሥጋ የሚያንቀላፋ ነው፣ አንቀላፋ ተብሏል። የሚራብ ነው፣ ተርቧል፣ ተራበ ተብሎለታል። የሚደክም ነው፣ ደክሟል ተብሎለታል። በአጠቃላይ ይሄ አሁን ሰውነት እኛ አሁን ያለን ሰውነት ነው እሱ የተሸከመው። ከሞተ በኋላ ግን ሞቶ ከተነሳ በኋላ ግን አይራብም፣ አይጠማም፣ አይደክምም፣ አያንቀላፋም። ይሄ ሁሉ የለበትም። ይሄ እንግዲህ ወደፊት እኛም በትንሣኤ ዘጉባኤ ይዘን የምንነሳው ሥጋ እንዲህ አይነት ጠባይ እንዲህ አይነት ባህሪ ያለው ነው። የማይራብ፣ የማይጠማ፣ የማይፈርስ፣ የማይበሰብስ፣ የማይደክም፣ የማያንቀላፋ፣ እንግልት እንክርት የሌለበት፣ መውደቅ መነሳት፣ መቀመጥ መነሳት የሌለበት ባህሪ ያለው ነው። ብርሃናዊ ሰውነት ነው ይዘን የምንነሳው ነው ባጭሩ። ስለዚህ አምላካችን በዚህ መልኩ ነው የተነሳው። ትንሣኤ ዘጉባኤን አልጠበቀም። በሦስተኛው ቀን ነው የተነሳው እና አምላካችን ትንሣኤው የትንሣኤያችን ሁሉ በኩር ነው እና አምላካችን ያን ሁሉ ያደረገው ለእኛ ሲል ነው። እንግዲህ በድጋሚ የትንሣኤው በረከት ለሁላችን ይድረሰን። ቅዱስ ያሬድም ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ብሎ ዘምሯል። ዛሬ በበዓለ ሀምሳ የምንለዋወጥበት ሰላምታ ይሄ ነው። ብዙም ጊዜ መግቢያው ላይም እንደዚህ ነው የሚባለው። ክርስቶስ በታላቅ ኃይልና ሥልጣን ተነሳ፣ ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ሰላም ሆነ፣ ደስታና ሰላም ሆነ ብለን እናውጃለን። እንግዲህ እንዴት ዋላችሁ፣ እንዴት አደራችሁ የሚለው ለጊዜው ይቆይና መጀመሪያ ከዘመድ ከወገኖቻችን ጋር ስንገናኝ የሰላምታ መለዋወጫችን ይሄ ነው። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይሄ ማንኛውም ክርስቲያን በቃሉ ሊይዘው የሚገባ ነገር ነው። እርግጥ በሌሎች አኃት አብያተ ክርስቲያናት ሰላምታውን ለማሳጠር ክርስቶስ ተንሥአ እሙታን ሲል ያኛው መላሹ በአማን ተንሥአ ይላል እና እንደዚህ ማለትም ይቻላል። ግን በአባቶቻችን ደግሞ በእኛ በሀገራችን ያስለመዱን የተሟላ ቋንቋ የተሟላ ሐሳብ የያዘ ነው። የተሟላ እና ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን በታላቅ ኃይልና ሥልጣን ተነሳ፣ ሰይጣንን አሰረው፣ አዳምን ነፃ ወጣው። ከነ ምክንያቱ ነው እንግዲህ የሰላምታችን መለዋወጫ አባቶቻችን የሰጡን። ስለዚህ ከሁለት አንዱ መጠቀም ይቻላል። ክርስቶስ ተንሥአ እሙታን ሲባል በአማን ተንሥአ ማለት ይቻላል። ደግሞ ሙሉውን ደግሞ ቅድም እንዳልኩት ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህንን እንግዲህ እስከ በዓለ ጰራቅሊጦስ ድረስ 50ውን ቀን ሰላምታ የምንለዋወጥበት ይሄ ነው። መምህራንም ለትምህርት ወንጌል አውደ ምሕረት ላይ ሲቆሙ፣ ጸሎትም ሲከፈት፣ ፕሮግራም ሲከፈት፣ መርሃ ግብር መክፈቻ የመጀመሪያው አዋጅ ይሄ ነው የሚታወጀው ማለት ነው። እና እንግዲህ እግዚአብሔር አምላካችን ለዚህ ሰዓት ለዚህ ዕለት ስለዚች በዓል ስላደረሰን ክብር ምስጋና ይግባው። እግዚአብሔር አምላካችን በዓሉን ደስታ የሰላም በዓል ያደርግልን። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ራስዎትን ያስተዋውቁ።
ቀሲስ እስክንድር ወልደማርያም እባላለሁ። እሺ መዝሙሩን ይጨርሱልን። ፈኑ ዲቤነ ብርሃነከ ፈኑ ዲቤነ ብርሃነከ ፈኑ ዲቤነ ብርሃነከ ፈኑ ዲቤነ ብርሃነከ አምላክነ አምላክነ ሰላም ሀበነ። ራስዎትን ያስታውቁ። ሊቀ ኅሩያን ቀሲስ ኤልያስ እሸቴ ይባላለሁ። እሺ መዝሙሩን ጨርሱልን። ወምድርኒ ትገብር ፋሲካ ተሐጼባ በደመ ክርስቶስ ተሐጼባ በደመ ክርስቶስ። ራስን አስተዋውቅ። ዮሐንስ። እሺ መዝሙሩን ጨርስልን። የትንሣኤው ብርሃን የሰው ልጅ ሕይወት የሰው ልጅ ሕይወት አዳምን መለሰው ከወጣበት ቤት አዳምን መለሰው ከወጣበት ቤት እሰየ የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ። እሺ ራስዎትን ያስታውቅ። ዲያቆን ጥበበ ማሞ። እሺ መዝሙሩን ጨርሱልን። ክርስቶስ ተነሳ ከሙታን በታላቅ ኃይል በታላቅ ስልጣን ሰይጣንን አስሮ ነፃ ወጣው አዳምን። ሊቀ ስዩማን ጌታሁን አጥላው እባላለሁ። በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን የታዳጊ ወጣቶችና ህጻናት ትምህርት ክፍል ተጠሪ ነኝ። እሺ መዝሙሩን ይጨርሱልን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም አሰሮ ለሰይጣን። ራስን አስታውቅ። ዲያቆን ዮናታን እባላለሁ። እሺ መዝሙሩን ጨርስልን። ምን ሰጡ ይሁዳ አይሁድ ዘመዶች ለእነርሷ አሳልፈ ጌታህን የሰጠ ከሁሉ የሚበልጥ ስልጣን ሰጥቶ ሳለ ከሁሉ የሚበልጥ ስልጣን ሰጥቶ ሳለ ብርን ለመቀበል ልብ ተታለለ